እንግዲህ ከዳቮስ የዓለም ኢኮኖሚ ፎረም ወደ ዋሽንግተን በመመለስ ላይ ሳሉ ፕሬዝዳንት ትራምፕ በግራ እጃቸው ላይ ስለታየው ግልጽ የሆነ መቁሰል ወይንም በእንግሊዘኛው ብሩዚንግ በኤር ፎርስ 1 ላይ ለተገኙ ጋዜጠኞች ምላሽ ሰጥቷል። እንዴት ቆሰሉ ሲባሉ ፕሬዝዳንቱ እንደገለጹት እጃቸውን ጠረጴዛው መታ ወይንም እነሱ እንደሚሉት ክሊፕ እንዳደረጋቸው እና ሁኔታው አሳሳቢ እንዳልሆነ ተናግሯል። እጄን ጠረጴዛው መታኝ ከዚያም ትንሽ ቅባት ተቀባውበት ብለዋል። ለቁስሉ መታየት በየቀኑ የሚወስዱትን አስፕሪን መድኃኒት እንደ ምክንያት ጠቅሷል። ለልባችሁ ጤንነት አስፕሪን ውሰዱ፣ ነገር ግን ትንሽ መቁሰልን ካልፈለጋችሁ አስፕሪን አትውሰዱ ሲሉ በቀልድ መልክ ገልጿል። ጋዜጠኞች ደህና ነዎት ወይ ብሎ በጠየቁት ላቀረበላቸው ጥያቄ በጣም ደህና ነኝ ሲሉ አረጋግጧል። ይህ በእንዲህ እንዳለ የፕሬዝዳንቱ የጤና ሁኔታ በብዙዎች ዘንድ ትኩረት ተሰጥቶት የነበረ ቢሆንም አሁን የሰጡት ማብራሪያ ጉዳዩ ከቀላል ግጭት የመነጨ መሆኑን አመልክቷል። እንግዲህ